ፓኪስታናውያን የደን ሌቦች በጣም የተራቀቁ ሲሆኑ ጥበቃዎች ሳያዩአቸው እዚያው ጫካ ውስጥ የቆረጧቸውን ዛፎች በመቆራረጥና በማስተካከል አንድ አስገራሚ ቴክኒክ በመጠቀም እንጨቶቹን ከጫካው ውስጥ ያወጧቸዋል። እያንዳንዱን እንጨቶች ወደ ወራጅ ወንዝ የሚጥሏቸው ሲሆን ከወንዙ መዳረሻ ሆነው የሚጠብቋቸው የዚህ ቡድን አባላት እንጨቶቹን ሰብስበው ወደ ገበያ በመውሰድና በመሸጥ ጥሩ የሚባል ገቢን ያገኙባቸዋል። እንደነዚህ ያሉ በሜክሲኮ የሚሰሩ ቤቶች የመሬት መንቀጥቀጥና የጎርፍ አደጋን መከላከል ይችላሉ ይባልላቸዋል። በሌላው የዓለም ክፍል ኮንክሪትና ብሎኬቶችን በመጠቀም መኖሪያ ቤት የሚገነባ ሲሆን በዚህ የሜክሲኮ አካባቢ ደግሞ ሰራተኞች በጠንካራ ፕላስቲክ ውስጥ አፈር በመሙላት አያደራረቡ ውስጥ ለውስጥ የሚሄድ ሽቦን በመጠቀም ጠንካራ የሚባል የቤት መሠረት ይገነባሉ። በመቀጠል ልክ እንደኛ ሀገር ጭቃን በመጠቀም ቤቱን የሚሸፍኑት ሲሆን የቤቶቹ ዲዛይኖች በዚህ መንገድ የተሰሩ የማይመስሉ ሲሆን በየትኛውም ሁኔታ የመፍረስ ችግር የሌለባቸውና በሙቀት ጊዜ ደግሞ ጥሩ ተፈጥሯዊ ቅዝቃዜን እንደሚሰጡ ተነግሯል።